بسم الله الرحمن الرحيم. ቀጣይ ጥያቄ እህታችን እንዴት ትላለች? አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። በመጀመሪያ ረጅም እድሜ ከመልካም ስራ ጋር አላህ ይስጥህ ትላለች። አሚን ወኢያኪ ላለሁኝ። ቁጥራን ጥያቄ አንድ ኡስታዝ አለ፣ ስሙ አቡ ይስራ ይባላል። ትክክለኛ ስሙ አይታወቅም። በሚዲያ ግን የሚያስተምረው የተለያዩ የሱና ኪታቦችን ነው። አቂዳውን አላውቅም። የሱ ተማሪዎች ሌላ ኡስታዝ ጋር እንዳትማሩ ይላቸዋል። ሹብሃ ይገባባችኋል ይላል። ኡስታዝ ሳዳት ከማል ሙሐመድ ኢብኑ ሙነወር የመሳሰሉ የሆኑ ወዘተረፈ እነዚህ ያግራራሉ። ሰውን አያከፍሩም፣ ሽርክ እየሰራ ስለዚህ የእነሱን ደርስ አትከታተሉ ይላል። ኡስታዝ አቂዳውን ካወቅ ብትነግረኝ የሚል ጥያቄ አንስታለች እህታችን። በድጋሜ የሁለተኛውም ጥያቄ ከመጀመሪያው ጥያቄ ጋር ተያያዥነት ስላለው እሱንም ኢንሻአላህ ላንሳውና ወደ ምላሽ ይገባለሁኝ። ሁለተኛው ጥያቄ ላይ ይህ ሰው በድጋሜ ለሴት ተማሪዎች በሙሉ ወልየል አምር መሆን እችላለሁኝ፣ እኔ ነኝ ኒካህ ማስርላችሁ ይላል። ኪታብ በስልክ ተደዋውሎ ሴቶችን ሰብስቦ በኦንላይን እነሱ እያነበቡ እሱ ያስረዳል። ከተማሪዎች አንዷን ራሱ ወልይ ሆኖ ነው ኒካህ አስሮ ያገባት። ይህ ኒካህ ምን ይሉታል? አልገባኝም። ለኛ ከሱና ያስወጣሉ። ተማሪዎች በተጨማሪ ዚያራ ብለው ሰውየው ዘንድ ይሄዳሉ። ኒካም የሚያስተሳስረን እሱ ነው ብለው ይከራከራሉ። ትንሽ ምክር ብትሰጣቸው ለእህቶቻችን ያለ ኒካህ በኡስታዝ ተብዬ ተሳስረው በባጢል ከሚኖሩ ሁላችንም በየግሩፑ መልሱን ሼር ብናደርገው ጥሩ ነው። ሙሉ ኢንፎርሜሽን ያመጣሁት ከተማሪዎች ነው የሚል ጥያቄ እህታችን አንስታለች። ኸይራን። ይህ ሰው እንግዲህ ከዚህ ላይ ከሰፈረው ከሆነው ጥያቄ አንጻር ስንመለከተው የተክፊር ሊዋእና እንዲሁም ባንዲራን አንግቦ የሚንቀሳቀስ የሆነ ግለሰብ መሆኑ ነው የሚስተዋለው። ምክንያቱም ሳዳት ከማል ሙሐመድና እንዲሁም ወንድማችን መሐመድ ኢብኑ ሙነወር እነዚህ ሁለቶቹ ሰዎች ወደ ተውሂድ ጥሪ ሲያደርጉና ከሽርክ ሰዎችን ሲያስጠነቅቁ፣ ከቢድዓ ሰዎችን ሲያስጠነቅቁና ከሱና ወደ ሱና ሰዎችን ሲጣሩ ነው የተመለከትነው ያስተዋልነው። ከዚህ ውጭ ሌላ የፈጸሙት የሆነ ነገር የለም እንደተመለከትነው ማለት ነው። ስለዚህ ከነዚህ ሰዎች ማስጠንቀቅ ብሎ ማለት ምን ማለት ነው? የግድ ማለት ነው ተጠሩፍ አንግበው መንቀሳቀስ አለባቸው የሱና ሰዎች ይሆኑ ዘንድ ያላግባብ ማጥበቅና እንዲሁም ሰዎችን ማክፈር አለባቸው። ይህ ፈጽሞ ሊሆን የማይችል የሆነ ነገር ነው። በመቀጠል ሚዲያ ላይ የሚማሩ የሆኑ ተማሪዎች ሴቶችም ሆኑ ወንዶች ማን ላይ እንደሚማሩ ሊመለከቱ ግድ ነው የሚሆነው። كما قال محمد بن سيرين كما في مقدمة صحيح مسلم مقدمة ላይ محمد بن سيرين እንደተናገረው إن هذا العلم دين فانظروا أمن تأخذون دينكم ብሎ ተናግሯል محمد بن سيرين رحمه الله تعالى። ይህ ዲን ወይም ደግሞ ይህ የምትማሩት የሆነ እውቀት ዲን ነው፣ ሃይማኖት ነው ይላል። ስለዚህ ሃይማኖታችሁን ከማን እንደምትወስዱ ተመልከቱ ይላል። አስተምራለሁ ብሎ የቀረበ የሆነ አካል በሙሉ ተጥደው ሊማሩበት ተገቢ የሆነ አካል ነው ማለት አይደለም። ስለዚህ ማን ላይ እንደምንማር በአንክሮ ልንመለከት ይገባል። እና እንደ ጥቅል ሚዲያ ላይ ብዙ አይነት አፍካርና አመለካከት እንደሚንሰራፋ የሚታወቅ የሆነ ነገር ነው። እና የዚህ ሰውዬ አመለካከት የተክፊር አመለካከት መሆኑ ግልጽና ግልጽ የሆነ ነገር ነው። ከሱም ውጭ ያሉ የሆኑ አካላቶች ይህንን ፊክር እንደሚያራምዱ በሰፊው ማለት ነው የሚታወቅ የሆነ ነገር ነውና ይህ ሰው የተክፊር አመለካከት አንግቦ የሚንቀሳቀስ የሆነ አካል ነው። እኔ ባላውቀውም እንኳን እዚህ ላይ በሰፈረው በሆኑ መሰረት ማለት ነው። እንዲህ ከሆነ እዚህ ላይ እንደሰፈረው ከሆነ ሰውየው የተክፊር አመለካከት ያለበት የሆነ አካል ነው። ማን ነው እሱ ኒካህ የሚያስረው? ወልዩል አምር ማን ያደረገው? እሱን መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም በሐዲታቸው አዩመ እምረአቲን ነከሐት ቢገይሪ ኢዝኒ ወልይሃ ፈኒካሑሃ ባጢል ብለው ተናግረዋል። ላ ኒካሐ ኢላ ቢወልይን ብለውም ተናግረዋል ሰለላሁ ዐለይሂ ወዐላ አሊሂ ወሰለም። ያለ ወልይ ኒካህ የሚባል ነገር ፈጽሞ የለም። ይህ ብሎ ማለት እኮ አጠቃላይ ዓለም ላይ ያለ የሆነ ማህበረሰብ በሙሉ ከፍሯል አይነት ነገር ነው እኮ። እኔ ወልይ ሁኜ አስራለሁኝ ብሎ የሚነሳ ከሆነ ወልዩል አምር እኔ ነኝ ማለት የልጅቷ ቤተሰቦች ወልይ ሊሆኑ ፈጽሞ አይቻልም የሚል ከሆነ አክፍሯቸዋል ማለት ነው። ስለዚህ የተክፊር አመለካከት መሆኑ ግልጽና ግልጽ ማለት ነው የሆነ ጉዳይ ነው። ስለዚህ ከዚህ ሰውዬ ጥንቃቄ ማድረግ ግድ ነው የሚሆነው። ማንኛውም ሴት እንዲሁም ደግሞ ከሴት ውጭም ያሉ የሆኑ ወንዶችም ቢሆኑ ሊጠነቀቁ ይገባል ከእንደዚህ አይነት እኩይ ተግባርና ከተክፊር አመለካከት። ብዙን ጊዜ ግን ሴቶች ለአደጋና ለጥመት ይዳረጋሉ የጮኸ የሆነን አካል በመከተል ማለት ነው። ማንኛውም ደግሞ ጨዋሂ የሆነ አካል ተከታይ አጣም እንደሚታወቀው ሊኩሊ ናዕቂን ታቢዕ ብለው ይላሉ አረቦች። ማንኛውም ጨዋሂ የሆነ አካል ተከታይ አጣም፣ ሁለትም ሆነ ሶስት እብድም ተከተለው ጤነኛ አያጣም ማለት ነው። ስለዚህ ስለ ጮኸ ልንከተል ማለት ነው ማንንም አይገባም ሐቂቃ
ማንንም አንከተልም እና ያለው ጉዳይ ይህን ይመስላል። በመጮህም አይደለም ከእንደዚህ አይነቱ አካል በጥቅሉ ልትጠነቀቁ ግድ ነው የሚሆነው። በነገራችን ላይ ሴቶች ብዙን ጊዜ ነገራቶችን የማስተዋል አቅም የላቸውም፣ አያስተውሉም። ሐታ ፊ አኺር ዘመን ደጃልን በብዛት የሚከተሉ ሴቶች ናቸው። መልእክተኛው ሰለላሁ ዐለይሂ ወሰለም በሐዲታቸው እንደተናገሩት የትበዕሁ ኒሳ ወየትበዕሁ 70,000 ሚን አስበሃን እያሉ ማለት ነው ተናግረዋል። መልእክተኛው ሰለላሁ ዐለይሂ ሚን አስፋሃን እያሉ ተናግረዋል ሰለላሁ ዐለይሂ ወአሊሂ ወሰለም። እና እንደ ጥቅል የሁዶችና ሴቶች እንዲሁም ደግሞ ከአስፋሃን ወደ 70,000 ሰዎች ማለት ነው እንደሚከተሉት መልእክተኛው ሰለላሁ ዐለይሂ ወአሊሂ ወሰለም ተናግረዋል። እንደ ጥቅል ጥንቃቄ ልናደርግ ይገባል። ወላሁ አዕለም። አሰላሙ ዐለይኩም ወረሕመቱላህ